ሰላም ለእናንተ ይሁን የተወደዳችሁ የግሎሪ ኦፍ ጋድ ቲቪ ተመልካቾች የጌታ ልጆች በክርስቶስ ኢየሱስ አምናችሁ የዳናችሁ የጸደቃችሁ ይህን ቪዲዮ በዓለም ዙሪያ ሆናችሁ በኢትዮጵያም በኤርትራም በአፍሪካ በዩሮፕ በአሜሪካ በካናዳ በአረብ ሀገር ሆናችሁ የምትከታተሉ የጌታ ልጆች የእግዚአብሔር ሰላም ከእናንተ ጋር ይሁን። ከምገኝበት አሁን ስፍራ ላይ ከጸሎት ስፍራ ላይ አንድ መልእክት ለእናንተ ላስተላልፍ ነው ወደፊታችሁ የቀረብኩት። የእግዚአብሔርን ቃል ከሐዋርያት ሥራ መጽሐፍ ምዕራፍ 8 ከቁጥር 4 ጀምሮ ሲናገር የተበተኑትም የእግዚአብሔርን ቃል እየሰበኩ ዞሩ ይላል። ከዛ ቁጥር 5 ላይ ሲናገር ፊልጶስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። ጌታ ኢየሱስ ይባረክ። እንግዲህ ይሄ ያመንበት የዳንበት ከጨለማ ወደሚደነቅ ብርሃን የመጣንበት ወንጌል በአባቶቻችን ዘመን ከሐዋርያት ዘመን ጊዜ ጀምሮ አሁን እስካለንበት ጊዜና ሰዓት ድረስ እየተሰበከ ይገኛል። በዚህ ወንጌል ድነናል፣ በዚህ ወንጌል አምልጠናል። ነገር ግን በዋናነት መንፈስ ቅዱስ ይህንን ቃል በልቤ ላይ ስላደረገ ለአማኞች ሁሉ ይህን መልእክት ለማስተላለፍ ፈልጋለሁ። ይህንን መልእክትም ደግሞ ለሌሎች እንዲደርስ ሼር እንድታደርጉልኝ በጌታ ፍቅር ጠይቃለሁ። መጽሐፍ ቅዱሳችን በዚህ ስፍራ ላይ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 4 ላይ የተበተኑትም ይላል የእግዚአብሔርን ቃል እየሰበኩ ዞሩ ይላል። እንግዲህ ሁላችሁም እንደምታውቁት ሐዋርያት ሥራ መጽሐፍ ምዕራፍ 6 እና 7 ላይ በሐዋርያቶች ሕይወትና በክርስቲያኖች ሕይወት ላይ ከባድ መከራና ስደት ከባድ የሆነ ሰልፍ እንደተነሳባቸው መጽሐፍ ቅዱሳችን ይናገራል። ኢየሱስን ከመስበካቸው የተነሳ ስለ ኢየሱስ ከመናገራቸው የተነሳ በተለይ እስጢፋኖስ በሚባል ሰው አማካኝነት መጽሐፍ ቅዱሳችንን ስንመለከት ወንጌልን በጸጋና በኃይል ተሞልቶ ወጥቶ ወንጌልን በሚሰብክበት ሰዓት ላይ በዛ የነበሩ ሰዎች የሚሰሙት ሰዎች ሁሉ በቁጣ ተነስተው የሚናገርበትን የጥበብ መንፈስ ሊቋቋሙት ስላልቻሉ እጅግ በንዴት ተነስተው በድንጋይ ወግረው እንደገደሉት መጽሐፋችን ይናገራል። በድንጋይ ወግረው ከገደሉት በኋላ በቤተ ክርስቲያን ላይ ታላቅ ስደት፣ ታላቅ መከራ ተነሳ ይላል። በጣም የሚገርማችሁ ነገር በእስጢፋኖስ ሞት ምክንያት ሐዋርያቶች ተበተኑ፣ ደቀ መዛሙርቶች ተበተኑ። የኢየሱስን ወንጌል በሚገቡበት ቦታ ሁሉ በሄዱበት በተበተኑበት ቦታ ለስደት በወጡበት ቦታ ሁሉ የኢየሱስን ወንጌል እየሰበኩ እያሰፉ ሄዱ። በዚህ ውስጥ የእግዚአብሔር አጀንዳ ነበረበት። በተለይ ሐዋርያት ሥራ 8 4 ጀምሮ ስለ ፊልጶስ ያወራል። ቁጥር 5 ላይ ስታዩ ፊልጶስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። ይህ ሰው ከሱ ጋር የነበረ አብሮት የነበረ ወንድሙ ከመገደሉ የተነሳ ለዲያቆንነት አገልግሎት አብረው ከተመረጡ ሰዎች መሃል አንዱ ነውና እስጢፋኖስ በዚህ ምክንያት ወንጌልን በመስበኩ የተነሳ አይሁዶች በድንጋይ ወግረው ሲገሉት ፊልጶስ ያ ነገር እጅግ አስደንጋጭ ስለሆነ ከባድ ስደት ስለሆነ ወጥቶ ወደ ሰማርያ ሸሸ፣ ወደ ሰማርያ ሄደ። በጣም ቢደንቃችሁ ነገር ግን ወደ ሰማርያ ሄዶ የሞተውን ወንድሙን አጠገቡ ያጣውን ወንድሙን የደረሰበትን ሐዘን አልሰበከም። የደረሰበትን መከራ ለሰዎች አልተናገረም። ገብቶ የተናገረው ስለ ኢየሱስ ነው። ታውቃላችሁ በዚህ ምድር ላይ በምንኖርበት ምዕራፍ ሁሉ ላይ ደስታ ይኖራል፣ መከራ ይኖራል፣ ሐዘን ይኖራል። የተለያየ አይነት ተጽዕኖ የምናልፍባቸው ከፍታና ዝቅታዎች ሊኖሩ ይችላሉ። የምናልፍባቸው አንዳንድ ሁኔታዎች ስለ ሁኔታዎች እንድንናገርና ስለ መከራችን እንድናወራ እንድንሰብክ ያደርገናል። ነገር ግን በዚህ ስፍራ ላይ ከሐዋርያቶች ሕይወት እጅግ አብልጠን የምንማረው ነገር እጅግ አስተውለን እንድንመለከት የሚገባው ነገር በዋናነት ምንድነው? ፊልጶስ ወንድሙ ተገሎበት እስጢፋኖስ በድንጋይ ተወግሮ ተገሎ እንኳን ወደ ሰማርያ ከተማ ገብቶ ስለዛ ሐዘን አላወራም። እያለፈበት ስላለ ከባድ ፔን አልተናገረም። ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። ጌታ ኢየሱስ ይባረክ። አያችሁ በመከራ ውስጥ በችግር ውስጥ በከባድ ስደት ውስጥ ሐዋርያቶች ሲበተኑ ሄደው የተበተኑበትን ምክንያት የደረሰባቸውን መከራ የደረሰባቸውን ችግር አልሰበኩም። ገብተው የሰበኩት ስለ ኢየሱስ ነው።
በተለይኛ የዳንን የጌታ ልጆች ይህን ቪዲዮ የምንከታተል አዋቂዎች፣ ተማሪዎች፣ ባለስልጣናቶች እንደገና በተለያየ አይነት ቢዝነስ ውስጥ ያለን ሰዎች፣ እናቶች፣ አባቶች ዓለማችን ላይ ሁሉ የሚሰማ ነገር መልካም ያልሆነ ነገር ሊኖር ይችላል። የምናልፍበት ቻሌንጅ ሊኖር ይችላል። አሁን በምድር ሳለን መከራ አለብን። ነገር ግን ክርስቶስ ዓለምን እንዳሸነፈ ዓለምን እያሸነፈን እንኖራለን። በምናልፍበት መንገድ ሁሉ ላይ ግን ሊቀየር የማይችል እንደገናም ደግሞ ልንተወው የማይገባ ልንሰብከው የሚገባ የወንጌላችን የዳንበት ሚስጥርን ነው ለትውልድ ሁሉ ልናደርስ የሚገባው። ስለዚህ ይህን ቪዲዮ የምትከታተሉ የአባቴ ብሩካን በዋናነት እናንተ ፊት ዛሬ ላስተላልፍ የወጣውበት መልእክትና ዋና ሀሳብ ብዙዎች ቻሌንጅ ውስጥ ልትሆኑ ትችላላችሁ። ብዙዎች የተለያየ አይነት ተጽዕኖ ውስጥ ልትሆኑ ትችላላችሁ። የእግዚአብሔር አብ አጀንዳ በዚህ ዘመን ፍጻሜ ላይ ስለ ኢየሱስ ክርስቶስ እንድንናገር ነው። ስለዚህ ይህን ቪዲዮ የምትከታተሉ የአባቴ ብሩካን ፊልጶስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። ዛሬም ይህን ቪዲዮ የምትከታተሉ ሰዎች ባለንበት ስራ ቦታ፣ ባለንበት መንገድ፣ ባለንበት ቢዝነስ ውስጥ፣ ባለንበት በምንኖርበት ሶሳይቲ ውስጥ ይህ የዳንበትን የኢየሱስ ክርስቶስን ወንጌል ልንሰብክ ይገባል። ኢየሱስ ብቸኛ የህይወት መንገድ ነው። ብቸኛ ሰው ከጨለማ ወደሚደነቅ ብርሃን የሚመጣበት መንገድ ነው። ለዚህ ነው ፊልጶስ የሰበከው ይህንን ወንጌል ነው። ይህንን ወንጌል በሚሰብክበት ሰዓት ላይ በሰማርያ ከተማ ታላቅ ደስታ ሆነ ይላል። ወንጌልን የመስበክ ኃላፊነትና ስራ የተቀበልነው ከጌታችን ነው። ይህን ስራ ደግሞ መስራት የሚገባቸው ወንጌልን መስበክ የሚገባቸው ፓስተሮች፣ ወንጌላውያን፣ ነቢያቶች፣ ሐዋርያቶች ብቻ አይደሉም። የዳነ ሰው ሁሉ ወንጌልን ሊናገር ይገባል። እኛ በዋናነት ከጨለማ ወደሚደነቅ ብርሃን የመጣንበት ትልቁና ዋነኛው ሚስጥር የክርስቶስን ወንጌል እንድንናገር ነው። መጽሐፍ ጴጥሮስ ሲናገር እንደዚህ ያለ፣ እናንተ ከጨለማ ወደሚደነቅ ብርሃን የመጣችሁት የእርሱን በጎነት እንድትናገሩ ነው ይላል። ስለዚህ በክርስቶስ ኢየሱስ የተፈጠርነው የእርሱን ሐሳብ የእርሱን አጀንዳ በምድር ላይ የፈጸምን የዳንበትን ወንጌል ለትውልድ እየነገርን እንድንሄድ ነው ጌታ የፈጠረን። ዛሬ ላይ ደግሞ እግዚአብሔር አምላክ ጊዜና ሲዝንን የሰጠን። ስለዚህ ወደ ቃሉ ልመለስ። ፊልጶስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው። አጋንንቶች በታላቅ ድምጽ እየጮሁ ይወጡ ነበር፣ የታመሙ ሰዎች ይፈወሱ ነበር ይላል። ኢየሱስ ሲሰበክ ሰዎች ከአጋንንት እስራት ነፃ ይወጣሉ። ኢየሱስ ሲሰበክ የታመሙ ሰዎች ይፈወሳሉ። እንደኔ የምታገለግሉ እግዚአብሔር አምላክ ራእይ የሰጣችሁ ከኔ በፊት የተነሳችሁ ከኔ በኋላም ደግሞ የእግዚአብሔር መንግስት ስራ እየሰራችሁ ያላችሁ በጣም የተወደዳችሁ ወንድሞቼ፣ አባቶቼ በዚህ ሰዓት ላይ ክርስቶስን ወንጌል በብዙ እየሰበካችሁ ያላችሁ ሰዎች አንድ መልእክት በተጨማሪ እንደ ታናሽ ወንድም ለማስተላለፍ ፈልጋለሁ። አሁን ያለንበት ጊዜ ከትላንትና በላይ የኢየሱስን ወንጌል መስበክ መስራት ያለብን ጊዜ ነው። ወንጌልን በሰራናቸው አዳራሾች ውስጥ ብቻ ተሰብስበን ስለ ወንጌል የምንሰብክበት ጊዜ ብቻ አይደለም። ከአዳራሾቻችንም ወጥተን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በአራቱም አቅጣጫ የክርስቶስን ወንጌል ልንሰብክ ይገባል። ያኔ በከተማችን ላይ፣ በሀገራችን ላይ፣ በዓለማችን ላይ ታላቅ ደስታ ይሆናል። የጨለማውም ስራ በዛ ይፈርሳል። ለዚህ አባቴ ብሩካን ባላችሁበት ቦታ አብረን ጸልየን እንጨርሳለን። ስለዚህ ከኔ ጋር ይህንን መልእክት የተካፈላችሁ ሰዎች ሐዋርያት ሥራ መጽሐፍ ምዕራፍ 8 ከቁጥር 4 ጀምሮ የተበተኑትም የእግዚአብሔርን ቃል እየሰበኩ ዞሩ ይላል። አዎ ቻሌንጆች ሊኖሩ ይችላሉ። ኢኮኖሚካሊ በተለያየ አይነት አቅጣጫ፣ በስራ አቅጣጫ፣ በአገልግሎት አቅጣጫ፣ በተለያየ አይነት አቅጣጫ ቻሌንጅ ሊኖር ይችላል። አማኝ የሚሰብከው ስለ ቻሌንጁ ስለ መከራው እያለፈበት ስላለ ሁኔታ ሳይሆን ሁል ጊዜ የሚሰብከው ስለ ክርስቶስ ነው። ለዚህ እኛ ልንሰብክ የተጠራ ነው ስለምናልፍበት መከራ ስለምናልፍበት ቻሌንጅ አይደለም። አሁን ስለምናየው የትኛውም አይነት የክፉ ስራ የጨለማ ስራ አይደለም። ልንሰብክ የተጠራ ነው በጨለማ ውስጥ ክፉ በሞላበት ነገር ውስጥ ክፋት በሞላበት ምድር ላይ የኢየሱስን ወንጌል ለመስበክ ነው የተጠራ ነው። የምንናገረው ወንጌል የጨለማን ስራ ያፈርሳል፣ የሞትን ኃይል ያፈርሳል፣ የዲያብሎስን ስራ ያፈርሳል። ወንጌል እንድንናገር የነገረን የጠራን የመረጠን ከጨለማ ወደሚደነቅ ብርሃን ያመጣን ጌታ ነው። ስለዚህ በየትኛውም አቅጣጫ ላይ
በየትኛውም መንገድ፣ በየትኛውም ሲዝን፣ በየትኛውም ጊዜ የክርስቶስን ወንጌል ልንሰብክ አጠገባችን ላለ ለጎረቤታችን፣ ለምናገኘው ሰው በተለያየ አይነት አቅጣጫ በትራንስፖርት ውስጥ፣ በቢዝነስ ውስጥ፣ በየትኛውም መንገድ ለምናገኘው ሰው ይህንን የኢየሱስን ወንጌል መስበክ አለብን። እኛ ይህንን ወንጌል እንድንሰብክ ፍቃድ የተሰጠን ከሰማይ ነው። ጌታ ስለተናገረን ወንጌልን ለፍጥረታት ሁሉ ስበኩ ስላለን ይህንን ወንጌል ልንናገር ይገባል። ይህንን መልእክት ስለሰማችሁኝ አመሰግናለሁ። ይህ መልእክት እንግዲህ ሁላችሁም የምትረዱት እጅግ ሲምፕል የሆነ መልእክት ነው። ነገር ግን የእግዚአብሔር ትልቁ አጀንዳ የእግዚአብሔር የልብ ሐሳብ ነው። በዚህ ሰዓት ላይ ለአንድ ሰው ጌታ ኢየሱስ ተገልጦ ወይ እግዚአብሔር ተገልጦለት በዚህ ሰዓት ላይ ከራሳችን ጥያቄ ባሻገር ጌታ ሆይ ምን አደርግልህ ዘንድ ትወዳለህ ብንለው፣ እግዚአብሔርን ብንጠይቀው፣ ጌታችንን ብንጠይቀው የእግዚአብሔር የልቡ ሐሳብ የጌታችን የልቡ ሐሳብ ዓለማትን ሁሉ በክርስቶስ መጠቅለል ነው። የእግዚአብሔርን አጀንዳ የእግዚአብሔርን መንግስት በምድር ላይ ማስፋት ነው። ስለዚህ የእግዚአብሔርን አጀንዳና መንግስት በምድር ላይ አስፈጻሚ መሆን ምንኛ መታደል ነው። በአንድ ኃጢአተኛ ሰው መዳን በሰማይ ታላቅ ደስታ ይሆናል። ይህንን በአይምሯችን ሁሌ ስናስብ በየቀኑ አንድ ነፍስን ለማዳን እንተጋለን። በመከራ ውስጥ እያለፍን፣ በፔን ውስጥ እያለፍን፣ በቁስል ውስጥ እያለፍን፣ በየትኛውም አይነት በሚያሳዝን ሁኔታ ውስጥ እያለፍን ኢየሱስን ከመናገር ስለ ኢየሱስ ከመስበክ ግን ወደ ኋላ አንልም። ኢየሱስ ደግሞ ትልቁ ሀብታችን ነው። ሰተን የማንጨርሰው ትልቁ ብራችን፣ ወርቃችን፣ ሀብታችን ኢየሱስ ነው። ኢየሱስ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 ላይ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ይህ ሕይወት እንዲሆንልን እንዲበዛልን የመጣ ጌታ በእኛ ውስጥ አለ። ስለዚህ የተትረፈረፈ ሕይወት፣ የተትረፈረፈ የእሱ መንፈስ እኛ ውስጥ ስላለ ለሰዎች ነግረን ዛሬ ኢየሱስን ለሰዎች ሰጥተን ለሰዎች ሰብከን ነገም ሰብከን እስከ መጨረሻው ድረስ ስለ ኢየሱስ ተናግረን የማንጨርሰው ትልቁ ሀብታችን ነው። ጌታ ኢየሱስ ይባርካችሁ። ይህን መልእክት ስለሰማችሁ በአንድነት ጸልየን ደግሞ እንጨርሳለን። ባላችሁበት ቦታ ላይ ቀኝ እጆቻችሁን ከፍ አድርጉና ከኔ ጋር እንጸልያለን። ጌታ ኢየሱስ ይባረክ። አባት ሆይ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። በዚህ ሰዓት ላይ ይህን ቪዲዮ በሚከታተሉ ሰዎች ሕይወት ሁሉ ላይ ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ እንደ ቃል ይመላለሱ ዘንድ፣ እንደ ቃል ይወጡ ይገቡ ዘንድ፣ እንደ ቃል ያገለግሉ ዘንድ፣ እንደ ቃል ይሰሩ ዘንድ ጸጋ በላያቸው ላይ ይገለጥ። ልክ እንደ ሐዋርያት ዘመን፣ ልክ እንደ አባቶቻችን በየትኛው መከራና ቻሌንጅ ውስጥ ስላንተ ምን ሰብክበት፣ ስላንተ ምን እናገርበት የምናገኘውን አጋጣሚ ሁሉ አባት ሆይ ስለ ልጅ ስለ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለሞተልን፣ ስለታረደልን፣ በሶስተኛው ቀን ከሙታን ስለተነሳልን ስለ ኢየሱስ ምን ሰብክበት፣ ስለ ልጅ ምን ሰብክበት ጸጋና ኃይል በኢየሱስ ክርስቶስ ስም በእያንዳንዳችን ላይ ይብዛ። ይህን ቪዲዮ በሚከታተሉ ላይ በአፍሪካ፣ በአረብ ሀገር፣ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በሁሉም አቅጣጫ በኤዥያ ሆነው የሚከታተሉኝ ባሉበት ስፍራና ቦታ ላይ የእግዚአብሔር ጸጋ እንዲበዛላቸው፣ ጸጋ እንዲበዛላቸው ስላንተ ተናግረው ማይጠግቡበት ለነጩም ለጥቁሩም እግዚአብሔር አምላክ ሆይ በምድር ላይ ላሉ ሰዎች ሁሉ ይህንን ወንጌል የሚናገሩበት ጸጋና ኃይል እንድታበዛላቸው በኢየሱስ ስም ጸልያለሁ። ጸጋ በስቶላችኋል። በጌታ በኢየሱስ ስም ተባርካችኋል። ጌታ ዘመናችሁን ይባርክ። ኢየሱስ የነፍስም የሥጋም ፈውስ ነው።